የግል ንጽህና። አንድ ሁል ጊዜ ጠዋት ከእንቅልፍ ሲነሱና ምግብ ከመብላትዎ በፊት በተለይ አይነ ምድር ከወጡ ሽንት ከሸኑ በኋላ እጅዎን በሳሙናና በውሃ ታጥበው በንጹህ ጨርቅ ወይም በአየር ያድርጉ። 2 የሕፃናትን የሽንት ጨርቅ ከቀየሩ በኋላ እጆችዎን በውሃና በሳሙና ይታጠቡ። የሕፃናት አይነ ምድር ልክ እንደ አዋቂዎች አይነ ምድር በጣም አደገኛ መሆኑን አይዘንጉ። 3 በየጊዜው ገላዎን ይታጠቡ። በተለይ አየሩ ሞቃታማ ከሆነ በየቀኑ ይታጠቡ። የታመሙ ሰዎችና ሕፃናት በየቀኑ መታጠብ አለባቸው። በየጊዜው መታጠብ በቆዳ በፀጉር ላይ የሚደርሱ በሽታዎችን፣ ቁስሎችን፣ እከክን፣ ተባዮችን ወዘተ ይከላከላል። 4 በባዶ እግር አይሄዱ። ልጆችንም በባዶ እግር እንዳይሄዱ ያድርጉ። በእግር ውስጥ ገብተው በሽታ የሚያስተላልፉ ትላትሎችን ጫማ በማድረግ ይከላከሉ። 5 ጥርስዎን ጠዋትና ማታ ከምግብ በኋላ ይፋቁ፣ ያጽዱ። የጥርስ ብሩሽ ከሌሎት የእንጨት መፋቂያ መጠቀም ይችላሉ። በተጨማሪም ስንጥር በመጠቀም በጥርስና በድድ ውስጥ የተሰገሰጉ ምግቦችን ያስወግዱ። የመኖሪያ ቤት ንጽህና። አንድ የቤት እንስሳት ለምሳሌ በግ፣ ፍየል ቤት ውስጥ እንዳይገቡና ልጆች የሚጫወቱበት አካባቢ እንዳይደርሱ ያድርጉ። 2 ውሾችና ሌሎች ለማዳ እንስሳት ልጆችን እንዲልሱ ወይም አብረው እንዲተኙ አያድርጉ፣ በሽታ ሊያስተላልፉ ይችላሉ። 3 በቤት አካባቢ ሕፃናትና እንስሳት እንዳይጸዳዱና አይነ ምድራቸውን እንዳይጥሉ ያድርጉ፣ ራቅ ብለው እንዲጸዳዱ ያድርጉ። 4 ብርድ ልብስ፣ አንሶላዎች፣ ፍራሾችና ከተቻለ አልጋዎችንም አልፎ አልፎ ፀሐይ ላይ ያውጧቸው። ትኋን ካለ ደግሞ የፈላ ውሃ አልጋው ላይ በማፍሰስ ይግደሏቸው። በዚያው ቀን ብርድ ልብስና አንሶላዎችን በፈላ ውሃ ይጠቧቸው። 5 የተባይ ማጥፊያ መድኃኒቶች አልፎ አልፎ በመጠቀም መላ ቤተሰቡን ከቁንጫ፣ ከቅማሎችና ሌሎች ተባዮች ነፃ ያድርጉ። ቅማልና ቁንጫ ብዙ በሽታዎች ያስተላልፋሉ። ውሾችና ሌሎች የቤት እንስሳት ቁንጫና ሌላ ተባዮች ሊኖራቸው ስለሚችሉ ወደ ቤት አያስገቡ። 6 መሬት ላይ አይጥፍ። ሲያስነጥሱና ሲያስሉ አፍዎን በእጅዎ በጨርቅ ወይም መሐረብ ይሸፍኑ። ሌሎችም እንዲሁ እንዲያደርጉ ይንገሩ፣ ካልሆነም አይጠጓቸው። 7 ቤትዎን በንጽህና ይያዙ። በየጊዜው ወለሎችንና ግድግዳዎችን ከዕቃዎች ጀርባ ጭምር ይጥረጉ፣ ይወልውሉ። አይጦች የሚደበቁባቸው ቀዳዳዎችን ወይም ስንጥቆችን ይድፈኗቸው።